ነገረኛ ጀነት አይገባም ነገረኛ ጀነት አይገባም ነገረኛ ጀነት አይገባም አሉ ነገረኛ ማለት ምንድነው ወንድምና ወንድምን የሚያጋጭ ማለት ነው የሚያጣላ የሚያለያይ የሚያካዲያ ማለት ነው ودعو الى سبيل ربك بالحكمه والموعظه الحسنه قالوا قدم من قالوا ساچو الله እንደተናገረው መቼም ወደ ጌታህ መንገድ ስትጠራው በመልካም በጥሩ ነገር አድርገህ ተጠራው ጀዋት ታረግለት ደሞ አንተ ምን አትበሉዋል በጥሩ ነገር ሳበዋል ምን አሉ ሳቸው حال رجل واحد انفع في الف رجل من واعظ الف رجل في رجلنا عندي ሰው አንዲ ሰው መክሮ ማቅናት ያቃተውን እነዛ በሐላቸውን በማያት ብቻ እንዲያው በአህዋላቸው በጠባያቸው ብቻ ሰው ያቀናሉ እነዛ አሉ አዎ አህመድ ኢብኑ ሐንበል ረሂመሁላህ እሳቸው ያለፉ ጊዜና እንደዛ ማማታቸው መቼም ታቃላችሁ እሳቸው ሲያልፉ በዙልም ነው የሞቱት ይሄን ሬሳቸውን ወዲያው ሰናቀበሩ ብሎ ሲል ያወገደላቸው መልክ መርሃባሽ የሾሆቻችን ሬሳ ተሰጠህን ተዛውጥተው አያ ሾሆቻችን አልፈዋልና እንቅበር ብሎ ጥሪ ሲጠራ በማግስቱ ተሴቱ ዑለማ 60,000 ተወንዲ ዑለማ 800,000 በድምሩ 860,000 ዑለማ ነው የቆመባቸው ለሶላት الجنازه وهكذا امير المؤمنين هارون الرشيد ያለፉ ጊዜ ሃሩን የሚባል ሞክሸው ብቻ 40,000 ነው የቆመባቸው ይሄን ሁሉ እንደዛ የሚያረጋው ስራቸው ነው 860,000 ዑለማ ተሴተው ወንድ ቢቆምባቸው فاسلم يوم موته 20,000 من اليهود والمجوس والنصارى የዛለታ አንተ አምር ያየ ጊዜ 20,000 ሰው ሰልሙ አደረ የዛለት አሉ ይህን ተአምር በማየት እነዛ ኢማዎቹ አይደለም በሐያት በመሞታቸው ብቻ 20,000 ሰው አስልመው የሚሄዱ ናቸው እንዲሚያጎናጥፉ ናቸው